ሰላም በዛሬው ቪዲዮአችን ለጨጓራ ህመም መፍትሄ ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ይከታተሉ። አንደኛ የደረቀ የሾርባ ቅጠልን በመውቀጥ በአንድ ኩባያ የፈላ ውሃ ውስጥ በጥብጦ መጠጣት ለታወከ ጨጓራ ወደር የለሽ መፍትሄ ይሰጣል። ሁለተኛ ለደካማ ጨጓራም ሆነ ከሆድ ዕቃ ኦፕራሲዮን በኋላ በወተት የተዘጋጀ የአጃ ገንፎን የመሰለ የተሻለ ተስማሚ ምግብ ከቶ የለም። ሶስተኛ የጨጓራ ተግባር ሲዳከም ማርን በውሃ እየበጠበጡ መጠጣት ለፈውስ ይረዳል። እንዲሁም ቀጭን የአተር ሾርባም ለፍስፍስ ጨጓራን ያበረታታል። አራተኛ አንድ ጀርመናዊ ዶክተር በመጻፋቸው እንደገለጹት ጨጓራ የሥራ ማቆም አድማ ሲመታ ዝንጅብልን ወቅጦና ከውሃ ጋር በጥብጦ በመጠጣት የቅጣት እርምጃ መውሰድ ይቻላል። በተለይ ለመጠነኛ የሆድ ዕቃ አሲድ ችግር ዝንጅብል መፍትሄ ይሆናል። እንዲሁም የዝንጅብል ጭማቂ ሆድ ዕቃን በማሟሟቅ በኩል ጉልህ ድርሻ አለው። አምስተኛ በከባድ አልኮል ሳቢያ የጨጓራቸው ተግባር የታወከ ጠጪዎች እንዲሁም ግሳትና አፍንጫን የሚወጋ የፊንጢጣ አየር የሚያስቸግራቸው ሁሉ በአንድ ኩባያ የፈላ ውሃ ውስጥ አንድ የሻይ ማንኪያ ዝንጅብል ጨምረው በመበጥበጥ ትኩሱን ከጠጡ እፎይታን ያገኛሉ። ዝንጅብል እሳት ላይ ተጥዶ ከተቀቀለ ወይም ከተጠበሰ በውስጡ ያለው ጠቃሚ ዘይት ይባክናል። ዝንጅብልን ለፈውስ ተግባር ስናውል ወቅጦና በፈላ ውሃ ውስጥ በጥብጦ መጠቀሙ ተገቢ ነው። ስድስተኛ ጥቂት ሚጥሚጣ በውሃ በጥብጦ በመጠጣት ጨጓራ ተግባሩን እንዲያቀላጥፍ ማድረግ ይቻላል። የጨጓራ ንዳድ በሚኖርበት ጊዜ ግን ከሚጥሚጣ መታቀቡ ይመረጣል። ሰባተኛ ለምግብ አለመፈጨት እንዲሁም በሆድ ዕቃ ውስጥ የተከማቸን ጋዝና ትውከትን ለማስወገድ ጥቂት ቁንዶ በርበሬዎችን ይመገቡ። ስምንተኛ የቻሉትን ያህል ሚጥሚጣ ወይም ቁንዶ በርበሬ በሾርባ ውስጥ ጨምረው ከተመገቡ የማቅለሽለሽና የሆድ መገላበጥ ስሜትን ያስወግዳሉ። ሌላው ህመም መከላከያ ዘዴ ወፍራም ቡና ያለ ስኳርና ወተት መጠጣት ነው። ዘጠነኛ በቀይ ቢኖ ውስጥ ድፍን ቀረፋን ዘብዝፈው አልኮሉን በመለኪያ የተጎነጩ የምግብ አለመፈጨት ችግርን ያስወግዳሉ። ቀረፋ በወጉ ጥቅም ላይ ከዋለ የሆድ ዕቃን ተግባር ያቀላጥፋል። ለጨጓራ ተገቢውን ሙቀት ይፈነጥቃል። የምግብ ስርዓትን ውህደት ያፋጥናል። የቀረፋ ሻይ ማቅለሽለሽንና ትውከትን ያስወግዳል። አስረኛ አንድ ወይም ሁለት ቁርንፉድ አኝኮ መዋጡ የማቅለሽለሽ ስሜትን ያስወግዳል። ጥቂት የቁርንፉድ ፍሬዎችን ወቅጦ ከአንድ ብርጭቆ ውሃ ጋር በጥብጦ ቀስ በቀስ መጠጣቱ የሆድ ቁርጠትን ይከላከላል። 11ኛ አንድ መካከለኛ ራስ ያለው ቀይ ሽንኩርት አድቅቆ በመክተፍ በዳቦ አጣብቆ መብላቱ በሆድ ዕቃ ውስጥ የታመቀን ጋዝና ቃርን ለማስወገድ ይረዳል። ቀይ ሽንኩርት ምግብ ፈጪ ፈሳሾችን በማነቃቃት ብስናት እንዳይፈጠርም ያደርጋል። 12ኛ ቀዩን ዘቢብ በመመገብ ወይም ጭማቂውን በመጠጣት በምግብ ሳቢያ የሚከሰትን የጨጓራ ህውክታ ያስወግዳሉ። 13ኛ ፍሬሽ ካሮትን በሚገባ ላምጦ በመዋጥ ቃርን ማስወገድ ይቻላል። 14ኛ ደካማ ጨጓራን ላለማጎሳቆል በሚገባ የበሰለ ሩዝ ብቻ ይመገቡ። 15ኛ የበሰለ ሙዝ በቀላሉ ስለሚፈጭ ለህፃናትና ጨጓራቸው በቀላሉ ለሚቆጣ አዛውንቶች ይበጃል። የዛሬውን አበቃን። ቪዲዮውን ከወደዱት ላይክ፣ ሼር ማድረጉት እንዳይረሱ። ሰላም።